ሶስ አይደለም። በኡራኤል ክንፍ ላይ ድርሳነ ኡራኤልን ኡራኤል ላይ በክንፉ ላይ ተቀምጣ ምን አድርጋለች? ዓለምን ዞሩ። ዓለምን ከዞሩ በኋላ ኢትዮጵያ ድንቅ ልዩ ሀገር ናት ተባለ። ጣናን ሲሻገሩበት ምን አደረጉ? ወክ አደረጉበት። በቃ ህዝቡ ምን ያደርጋል? ያጨበጭባል ልልልል እያለ በተረት ጥግ ድረስ አለ። ሰው ካነበበ ይጠነጥጣል የምልህ ለዛ ነው። ምክንያቱም እንደዚህ አይነት ተረቶች ምን ያደርገዋል? ጥለህ እንድትወጣ ነው የሚያደርገው። ይኸው በእግዚአብሔር ላይ መቀለድ ነው። ማርያምን እንደተሰቃየች አድርጎ ክርስቶስን መውለድ መሰቃይ ነው ወይስ መታደል ነው? ልክ እንደተሰቃየች አድርገው እኮ ነው የሚያስተምሩት። የእግዚአብሔርን አንድ ልጅ መውለድ መታደል ነው መሰቃየት ነው? ምን አይነት ስቃይ ነው የሚደርስባት? ማስተዋል የለም። ማን ነው የማይደሰተው? ጸጋ የሚሰጥ የልዑል ኃይል የሚጸልልበት ሁሉ ነገር ያለበት ሊያስደስት ነው ወይስ ሊያሳዝን ነው የሚመጣው? እንደዚህ አይነት የተሳሳተ ትምህርት የሚያስተምሩ ሰዎች ልቦና ይስጣቸው። እሷን አሳዛኝ ሆና እንደ አምላክ ለማየት በማዘን አዛኝቷ ይለዋል። ምኑ ነው የሚያሳዝነው? ለምኑ ነው የምታዘነው? ጌታን ስለወለደች ልደሰትባት እንጂ ላዝንባት እችላለሁ እንዴ? ምኑ ነው የምታሳዝነው? እመቤታችን የምንደሰትባት እንጂ የምናዝንላት ሴት አይደለችም። የሚታዘንላት ሴት አይደለችም። ምን ነው እንደሷ በሆንኩ ተብሎ የሚያስቀና ሴት እንጂ የሚታዘንላት ሴት አይደለችም። በጣም 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 የሚያሳፍሩ ሰዎች ናቸው። ምን ነው እንደሷ ባረገኝ ነው የሚሉት ሴቶች እንጂ የምታዝኑላት ሴት አይደለችም። ወደ አምልኮ ለመውሰድ ነው ማዘን የጀመራችሁት ስለምታመልኩ። ዳስዋይ እንደ እሱ ተረት ከሆነ የሚመለክ ነገር ነው ያለው። ዘብዬ ጋር ልምጣ። ሌላም አለኝ። ፈታ እያላችሁ ሁለት አህያ ነበረ። በአንድ አህያ መጽሐፍቱን ጭነው በአንድ አህያ ቶማስን አስቀምጠው ቶማስን ለማስቀረት ቀላል ነው አለ ሰይጣን። ምክንያቱም አህዮቹን መግደል ነው፣ በምን ይወስዱታል? እና ሌሊት አንድ ቀን ባደሩበት ስፍራ ሰይጣን ወንበዴዎችን አስነስቶ ሁለቱንም አህዮች፣ አንዱ ጥቁር አህያ አንዱ ነጭ አህያ፣ አንገታቸውን ቆርጠው ሄዱ። ሌሊት ተነስተው እንሂድ ሲባል አባታችን ጉድ ሆነናል። ምን ነው? አህዮቻችን አንገታቸው ተቆርጦ ሞተዋል። መሄድ አንችልም፣ በቃ አንሱና ገጠሙ አላቸው። የአህዮቹን አንገት አንስተው ገጠሙና አህዮቹ ድምፅ አሰሙ። እንደገና ቶማስን አስቀምጠው መጽሐፉን ጭነው ሌሊት እየነጋ ሲሄድ ሲያዩ ነጩን አህያ አንገት ጥቁሩ ላይ ነው፣ የጥቁሩን አህያ አንገት ነጩ ላይ ነው የገጠሙት። ገባችሁ? መረመራችሁ? ሁለት አህያ ነበር እንግዲህ እኮ የቤተ ክርስቲያን ትልቅ ሰው ነው። ዶክተር በቴዎሎጂ ዶክተር ነኝ የሚል ሰው ነው። ይሄማ ይደገማል። አንድ አህያ መጽሐፍቱን ጭነው ቶማስን አስቀምጠው ቶማስን ለማስቀረት ቀላል ነው አለ ሰይጣን። ምክንያቱም አህዮቹን መግደል ነው፣ በምን ይወስዱታል? እና ሌሊት አንድ ቀን ባደሩበት ስፍራ ሰይጣን ወንበዴዎችን አስነስቶ ሁለቱንም አህዮች፣ አንዱ ጥቁር አህያ አንዱ ነጭ አህያ፣ አንገታቸውን ቆርጠው ሄዱ። ሌሊት ተነስተው እንሂድ ሲባል አባታችን ጉድ ሆነናል። ምን ነው? አህዮቻችን አንገታቸው ተቆርጦ ሞተዋል። መሄድ አንችልም፣ በቃ አንሱና ገጠሙ አላቸው። የአህዮቹን አንገት አንስተው ገጠሙና አህዮቹ ድምፅ አሰሙ። እንደገና ቶማስን አስቀምጠው መጽሐፉን ጭነው ሌሊት እየነጋ ሲሄድ ሲያዩ ነጩን አህያ አንገት ጥቁሩ ላይ ነው፣ የጥቁሩን አህያ አንገት ነጩ ላይ ነው የገጠሙት። ገባችሁ? መረመራችሁ? ደስ የሚል ደግሞ የጥቁሩን ነጩ ላይ ገጥመውታል፣ ነጩን ጥቁሩ ላይ ገጥመውታል።
እንዲህ ፈታ እያደረግን ነው እኛ ወንጌል የምንሰብከው፣ ፈታ እያደረግን። እኔ አሁን እኔ ላይ ነው የሚናደዱት። ኢስ ጀስት አን ኤግዛምፕል አላለኝም አንዱ። እውነትን ነው። እጨምራለሁ። ቤተሰብ ተዝናኑ፣ ፈታ በሉ፣ ኮፒ ሊንክ አድርጉ፣ ታፕ አድርጉ። እኛ ከዚህ አይነት ተረት ተረት ወጥተው ጌታን የድግል አዳኝ አድርገው ሰው መቀበል አለበት ብዬ ስለማምን ነው። ተረት ሌላ ደግሞ ላምጣለ። አቡነ ገብረ መንፈስ ቅዱስን ገድላቸው ላይ አንድ ታሪክ አለ። አንድ በጣም ምግባረ ብልሹ የነበረ መነኩሴ ነበር። በጣም ምግባረ ብልሹ ቢሉት ቢሰሩት የማይለወጥ ማለት ነው። እና ከዕለታት አንድ ቀን የአቡነ ገብረ መንፈስ ቅዱስ ተአምር ሲነበብ ሰማና በልቡ ነው፣ በአፉ ራሱ አላወራው፣ በልቡ እንዴት ያሉ ጻድቅ ናቸው እንደው አንድ ቀን ብዘክራቸው ብሎ አሰበ። መንገድ ላይ ሲሄድ ሽፍቶች አገኙትና ቀጥቅጠው ገደሉት። እዛው ነፍሱን መላእክተ ጽልመት ይዘውት ከእግዚአብሔር ፊት ፍርድን እንድትቀበል ሲሄዱ አቡነ ገብረ መንፈስ ቅዱስ መጡና ቆሙ። ምን ፈልገህ ነው ጻድቁ የመጣው ብሎ እግዚአብሔር ጠየቃቸው። እቺ ነፍሴ እኔ ናት። እንዴት ብለህ ስራዋን አይተኸዋል? ኃጢአቷን ተመልክተዋል? አዎ ኃጢአቷን አይቻለሁ፣ የምትመለከተውን ነገር በሙሉ አይቻለሁ። ግን አሉ አቡነ ገብረ መንፈስ ቅዱስ እድሜ ብትሰጠው ኖሮ እኮ በሀሳቡ ዘክርሃለሁ ብሎ አስቦ ይነበራል። ስለዚህ በፍጹም አይሆንም አለ። ይሄ አይደንቃችሁ? እየሰማችሁ ነው? አቡነ ገብረ መንፈስ ቅዱስ ምን ብለው እንደቀጠሉ ታውቃላችሁ? አይ ይሄ ምህረት አይገባውም ሲል እንግዲያውስ እሱ ካልገባበት ገነት ይልቅ እኔ እሱ ጋር አብሬ ሲኦል ወርዳለሁ። እኛ እንደዛ እናደርጋለን። አቡነ ገብረ መንፈስ ቅዱስን ስላሰበ ብቻ አቡነ ገብረ መንፈስ ቅዱስን ስላሰበ ብቻ ስላልተናገረ ብዘክራቸው ብሎ ስላሰበ ብቻ ሽፍቶች አግኝተው ሲገል ቀጥቅጠው ገለው ከዛ ከች አሉ። አቡነ ገብረ መንፈስ ቅዱስ ከች ሲኦል ነፍሱ ልትገባ ስትል እግዚአብሔር ፊት ቆሙ። ከች የኔ ነው ምኑ ይሄ ሰው አስቦኛል፣ እሱን ሲኦል ካስገባ እኔም አብሬ እገባለሁ አሉ። ምንም ስራ አያስፈልግም። ለዚህ ነው ተረት ተረት አያስፈልግም የምልህ። ምንም ሰው ገለ ሰው ጨፍጭፈ ምን አድርገ የእነሱን ዝክር ካወጣ ከደገስክላቸው እነሱ ደላሎች ናቸው ምለው ለዚህ ነው። የደላላ ከገጨ ትገባለህ ተብለ ተነግረዋል። ካልገባ ደግሞ እኔም አብሬ ሲኦል እገባለሁ ብለው አቡነ ገብረ መንፈስ ቅዱስ ይኸው ይናገራሉ ይላል። ይሄ ድለላ ምን ላይ በምድር ላይ አሁን አቡነ ገብረ መንፈስ ቅዱስ እያለ ሰው እየዘከረ ገንዘብ እየሰጠ ምን እያለ ምን ሊያደርግ ነው? ሊዘረፍ ነው። ህዝቡ ሊዘረፍ ነው። ሌቦች ናቸው። ሌቦች አጭበርባሪዎች ናቸው። ስለዚህ ነው ምንም የበደል ስራ ሰርተ ሙሉ የበደል ስራ ሰርተ በድለላ አማካኝነት ትገባለህ ትባላል። ምንም ሳትሰራ ይመጣሉ እግዚአብሔር ፊት ለፊት። ደግማችሁ ስሙት። ዮኒ ማኛ አለ እንዳትለኝ፣ ደግመ ስማ። ገድላቸው ላይ አንድ ታሪክ አለ። አንድ በጣም ምግባረ ብልሹ የነበረ መነኩሴ ነበር። በጣም ምግባረ ብልሹ ቢሉት ቢሰሩት የማይለወጥ ማለት ነው። እና ከዕለታት አንድ ቀን የአቡነ ገብረ መንፈስ ቅዱስ ተአምር ሲነበብ ሰማና በልቡ ነው፣ በአፉ ራሱ አላወራው፣ በልቡ እንዴት ያሉ ጻድቅ ናቸው እንደው አንድ ቀን ብዘክራቸው ብሎ አሰበ። መንገድ ላይ ሲሄድ ሽፍቶች አገኙትና ቀጥቅጠው ገደሉት። እዛው ነፍሱን መላእክተ ጽልመት ይዘውት ከእግዚአብሔር ፊት ፍርድን እንድትቀበል ሲሄዱ አቡነ ገብረ መንፈስ ቅዱስ መጡና ቆሙ። ምን ፈልገህ ነው ጻድቁ የመጣው ብሎ እግዚአብሔር ጠየቃቸው። እቺ ነፍሴ እኔ ናት። ጭራሽ እግዚአብሔር ነው ጻድቁ የሚላቸው እኮ የማይሰቀጥጣቸው። የሰው ልጅ ዱቄታም ነን፣ ወራዶች ነን፣ ለእግዚአብሔር ማንመች ነን። በልጁ ስለሚያየን እንጂ የሰው ልጅ ሆኖ ጽድቅ የሆነ የለም። በሙሉ የሚጠፋ ነው። ጻድቁ ብሎ ጠራቸው።
ብሎ ነው የሚለው እኮ። ሼም እንኳን የለው። ቀጥል። ስራዋን አይተኸዋል? ኃጢአቷን ተመልክተዋል አሉ። አዎ ኃጢአቷን አይቻለሁ፣ የምትመለከተውን ነገር በሙሉ አይቻለሁ። ግን አሉ አቡነ ገብረ መንፈስ ቅዱስ እድሜ ብትሰጠው ኖሮ እኮ በሀሳቡ እዘክርሃለሁ ብሎ አስቦኝ ነበራል። ስለዚህ በፍጹም አይሆንም አለ። ይሄ አይደንቃችሁ? እየሰማችሁ ነው? አቡነ ገብረ መንፈስ ቅዱስ ምን ብለው እንደቀጠሉ ታውቃላችሁ? አይ ይሄ ምህረት አይገባውም ሲል እንግዲያውስ እሱ ካልገባበት ገነት ይልቅ እኔ እሱ ጋር አብሬ ሲኦል ወርዳለሁ። እኛ እንደዛ እናደርጋለን። አቡነ ገብረ መንፈስ ቅዱስን ታዲያ ይሄ ሁላ ልፋት፣ ይሄ ሁላ ስለ ክርስቶስ መስበክ ለምን አስፈለገ? ለሆነ ሰውዬ ሻይ ቡና እልለትና በሱ ስም ተከፍሏል ይሳል ካልኩ በኋላ ገነት የምገባ ከሆነ መሬት ላይ እንደፈለግኩ መሆን እችላለሁ እያሉ እያስተማሯችሁ ነው። ይሄ የማጋለጥ ስራ ነው የምሰራው። ይሄንን እማልጠየቅበት ራሱ ስላለው ነው። ዮኒ ማኛ ፈጥሬ ባወራ ኖሮ እኔ ሊያስጠይቀኝ ይችላል። ስለዚህ የኦርቶዶክስ ተዋህዶ ወንድምና እህቶቼ ይሄድን ነገር በደንብ እያጋለጥን ፊት ለፊት እናስቀምጥልሃለን። መጮ ማበድ መብት ነው። እውነትን ማጋለጥ የኛ ስራ ነው። እንቀጥላለን። እየተፍታታችሁ እሺ ካልሽ ጠይቂው አለአምላኳ ይላል። እስቲ እንሂድ። ቀጥል። እናታችን ቅድስት ክርስቶስ ሰምራም ሰይጣንን ማረግ ክርስቶስ ሳምራ ምን እንደምትል ዮኒ ማኛ ፈጥሮ ነው ቅድም ያወራው ወይስ አባታችን የሚነግሩን ነገር አለ? የክርስቶስ ሳምራማ ይለያል አባቴ። በጣም ለየት ያለ ስፔሻል ነው የእሷ። የክርስቶስ ሳምራ ስፔሻል ነው። ማብራታ ይደገማል። በእቺን ሪከርድ አድርጉ። ለክርስቶስ ሳምራ ወዳጆች እነሆ ክርስቶስ ሳምራ ታምሯን ስሙልኝ። እናታችን ቅድስት ክርስቶስ ሰምራም ሰይጣንን ማረግ ብላ ለመነች። ጌታችንም በመደነቅ ከአንቺ በፊትም ከአንቺ በኋላ የሚነሱት ቅዱሳን እንደ አንቺ አልለመኑም፣ እሺ ካለሽ ጠይቂው ብሎ ቅዱስ ሚካኤልን አጋዥ አድርጎ ሰጣት። እናታችንም ሲኦል ደርሳ ሰይጣንን ጠርታ አንተን ከእግዚአብሔር ጋር ላስታርቅ መጥቻለሁ በጠየቀችው ጊዜ ትዕቢተኛ ነውና እምቢ ብሎ ወደ ሲኦል ጎትቶ ቢያስገባትም ቅዱስ ሚካኤል ግን ሰይፉን መዞ ሲኦልን መጥቶ እናታችን ቅድስት ክርስቶስ ሰምራን ይዟት ወጥቷል። ከእናታችንም ጋር 10,000 ነፍሳት ከሲኦል ሊወጡ ችለዋል። የእናታችን ረድኤት በረከት ከሁላችንም ጋር ይሆን። እናታችን ቅድስት ክርስቶስ ሰምራን እደግመዋለሁ፣ ትንሽ ስለሚያስደነግጥ ይደገምላችሁ። ይደገምለ። የክርስቶስ ሳምራማ በጣም ስፔሻል ኦርደር ነው። ማብራተር ኮፒ ሊንክ 20,000 ንግባና ትሰማላችሁ። 20,000 ንግባ። 20,000 የክርስቶስ ሳምራ ይለያል። በጣም ብራንድ ናት። ብራንድ ጭራሽ ሴጣን እኮ ነው የተበተው። አይገርምም? ሴጣን ነው የተበተው። እኔ ስለማጋለጥ እግዚአብሔር ሳኦል አድርጎኛል። ሳኦል የነበረው ዮኒ ማኛ ጳውሎስ ሆኖላል። የክርስቶስን ነገር የሚያበላሹ በሙሉ እያመጣው የማጋለጥ ስራ ነው የምሰራው። ይሄ መገለጥ ይባላል። ብዙዎቹ እንደዚህ አይነት ነገሮችን በደንብ አድርገው ሲገልጹ አላየውም። ስለዚህ እኔ ያመጣና አሳይህና ራስ ፍርዱ ያንተ ነው፣ የኔ አይደለም። እኔ የክርስቶስን ማዳን ከሌሎች አጭበርባሪዎች ጋር በደንብ አድርጌ ከወንጀለኞች ጋር ነው። ይሄ ወንጀል ነው። በክርስቶስ ላይ መቀለድ ነው። በክርስቶስ ደም ላይ መሳለቅ ነው። ጭራሽ ላስታርቃችሁ የሰው ልጅ ክርስቶስን ከሰይጣን ሊያስታርቅ የሰው ልጅ ተብሎ ነው። ኮፒ ሊንክ አንዴ 20,000 ንግባና በደንብ ደግማችሁ ታውታላችሁ። እንደዚህ አይነት የወረደ ትምህርት ነው ያላቸው። የወረደ የሚያሳፍር ትምህርት ነው ያለው። ለመናገር የሚሰቀጥጥ ትምህርት ነው ያለው። የኢየሱስን ማዳን
መጫወቻ ያደረጉበት ትምህርት ነው ያለው። ኮፒ ሊንክ ተባረኩልኝ። እና ኢየሱስ ጌታ ነው እያላችሁ ጻፉ። ኢየሱስ ብቻውን ያድናል፣ ኢየሱስ ጻድቅ ነው እያላችሁ ጻፉ። እነዚህ ከኢየሱስ ውጪ አዳኝ የሚባል የተረገመ ይሁን። ክፎች ናቸው። ይሄ የደብተራ ትምህርት ነው። የመጽሐፍ ቅዱስ ትምህርት አለ። የደብተራ የጥንቆላ ልምምድ ነው። ይሄ የእግዚአብሔርን ክብር ማዋረድ ነው። ለእኛ በደሙ የዋጀንን መቀለጃ ነው። እግዚአብሔር ልቡን አይስጣችሁ። እንደዚህ አይነት ትምህርት የምታስተምሩ በጣም የምትዘገንኑ ነጠላ ለብሳችሁ ኦርቶዶክስን የምታዋርዱ እጅግ ነው የምታሳዝኑት። መጸለይ አለብን። ጠፍተዋሉ። ለነዚህ ሰዎች መጸለይ አለበት። ጌታ አይነ ልቦናቸውን እንዲያበራ መጸለይ አለበት። በጣም መጸለይ ያስፈልጋል። በተለይ ሰሜኑ አካባቢ ጠፍቷል ነው የምላችሁ። ይሄን ነገር በደንብ ነው የሚያምኑበት። ሰሜኑ አካባቢ ሙሉ ጠፍቷል። ወደ ትግራይ ብትሄድ፣ ወደ አማራ ክልል ብትሄድ ጠፍቷል። ክርስቶስ የለም። ያ ኮፒ ሊንክ አንድ 20 ሺህ ደግባ። ከዛ ይሄንን ነው የምናየው። ፊት ለፊት ነው የምነግራችሁ። ፊት ለፊት ነው ስራችሁን ምን እያረጋችሁ ህዝቡን በደብተራ እያረጋችሁ እንደምታጠፉት ከነ ማስረጃው እያመጣው ነው ማስቀመጠልን። ከነ ማስረጃው። እግዚአብሔር ልቦና ይስጣችሁ። ኢየሱስ ጌታ ነው። እስቲ ይሄን እነ መዝሙረ ዳዊት ይመልሱ፣ እነ ልደት ይመልሱ፣ እነ አክሊል ይመልሱ። እያንዳንዱ ኦርቶዶክስ የተባለ ለዚህ መልስ ይስጥ። እስቲ መልስ ስጡ በላቸው። መልስ የላቸው። ኮፒ ሊንክ መልስ የላቸው። መጽሐፋቸው ይላል መልሱን ግን አይሰጡም። ደባብሰው ነው የሚያልፉት። እየደባበሱ ያልፋሉ። መቀበልም አለመቀበልም ትችላለህ። ሌትስ ጎ 2000 ቀረናል። 18000 ደርሰናል። ተባረኩ። ኮፒ ሊንክ። ስለዚህ የእኔ ስራ ምንድን ነው? እውነትን ማጋዝ። እስከ ዛሬ ቁጭ ያረኳቸው ብዙ ቪዲዮዎች አሉ። በጣም ብዙ እያመጣው አሳያቸዋለሁ ምን አይነት ትምህርት እያስተማሩ እንደሆነ። ጸልዩ። እግዚአብሔር አምላክ በእውነት ነው የምላችሁ የግል አዳኝ አድርጋችሁ ኢየሱስን ሃይማኖት ቀይሮ አልልም፣ እንዳትቀይር። ይህንን ካረክ ነገሮች ይቀየራል። ትድናል፣ ሰላምን ታገኛል። ስለዚህ በኢየሱስ ላይ እንደዚህ ነው የተቀለደው። በእግዚአብሔር ልጅ ላይ ተቀልደዋል። ኢየሱስን ሴጣን ጭራሽ ተበተ ነው የምትለው። ሴጣን ጭራሽ ተበተ፣ ቃል በቃል ነው የሚለው። ተባረኩ። 20 ሺህ ልማ እና ደግሜ ያሳያችኋለሁ። እናታችን ክርስቶስ ሳምራ ከአምላክ በላይ ናት። ከአምላክ በላይ ናት። ሌትስ ጎ ኦልሞስት ደርሷል። ኖ መስማት ስላለባችሁ ቀርጻችሁ ጠይቋቸው። እነማንን እያንዳንዱ ልደትን ጠይቀው፣ ፈለገን ጠይቀው፣ ማን ነው ስሙን ጠይቀው፣ መዝሙረ ዳዊትን ጠይቋቸው፣ አክሊልን ጠይቁት። ይሄ ምንድን ነው? ይሄ ምን ሆኖ ነው ብላችሁ ጠይቁ።
ተባረኩልኝ። ይኸው ቅድስት ክርስቶስ ሰምራም ሰይጣንን ማርልኝ ብላ ለመነች። ጌታችንም በመደነቅ ከአንቺ በፊትም ከአንቺ በኋላ የሚነሱት ቅዱሳን እንደ አንቺ አልለመኑም። እሺ ካለሽ ጠይቅ። ከአንቺ በፊትም ከአንቺ ኋላም ያሉ እንደ አንቺ አልጠየቁም። እሺ ካለሽ ሰይጣንን ጠይቂው። እሺ ካለሽ ሰይጣንን ጠይቂው። ምን ልታደርገው? ክርስቶስ ሰምራ ኢየሱስ ክርስቶስን የእግዚአብሔርን ልጅ ከሰይጣን ጋር ልታስታርቀው ብሎ ቅዱስ ሚካኤልን አጋዥ አድርጎ ሰጣት። እናታችንም ሲኦል ደርሳ ሰይጣንን ጠርታ አንተን ከእግዚአብሔር ጋር ላስታርቅ መጥቼ። አሁን ሰይጣንን ስትጠራው ሰይጣን ና እያለች ነው የጠራችው። ምን ብላ ነው የጠራችው? ሰይጣን ና እስቲ አንዴ ላስታርቅ እያለች ነው የጠራችው። ሰይጣን ና እስቲ አንዴ ከእግዚአብሔር ጋር ላስታርቅ፣ ከኢየሱስ ጋር ላስታርቅ አለው። በጠየቀችው ጊዜ ትዕቢተኛ ነውና እምቢ ብሎ ወደ ሲኦል ጎትቶ ቢያስገባትም ሰው ሳስበው እምብየው እኔን ነው የምታስታርቅ እምብየው ብሎ ወደ ሲኦል ጎትቶ አስገባት። ሰይጣን ጎትቶ አስገባት። ሰይጣን ና እሺ ብሎ መጣ። ሰይጣን ምን ፈለግሽ ምናምን እያለ ጓ እያለ ማለት ነው እንግዲህ ኃይለኛ ስለሆነ ማለት ነው። ምን ፈለገች ነው የመጣሽው ምናምን እያለ ይላል። አይ ከኢየሱስ ጋር ላስታርቅ ነው። ላፍ አድርጎ ወደ ሲኦል አስገባት። ይህ ሙቪ ነው። ከዛ ቅዱስ ሚካኤል ምን እንደሚያደርግ ሰይፉን መዞ ሲኦልን መጥቶ እናታችን ቅድስት ክርስቶስ ሰምራን ይዟት ወጥቷል። ከእናታችንም ጋር 10,000 ነፍሳት ከሲኦል ሊወጡ ችለዋል። የእናታችን ረድኤት በረከት ከሁላችንም ጋር ይሆናል። እናታችን ቅድስት እንግዲህ 10,000 ነፍሳት ከሲኦል አንድ ላይ ተንጠልጥለው በክንፏ ላይ ወጡ። ተረቴን መልሱ አፌን በዳቦ አብሱ ይላል መጽሐፉ። ምን ይሉታል አሁን? ይህን ብራዘር ምን ትሉታላችሁ? ይህን አይነት ትምህርት ምን ትሉታላችሁ? ተረቴን መልሱ አፌን በዳቦ አብዙ ነው። እንቀጥላለን። ፈታ እያልን አይደል ቤተሰብ ታፕታፕ እያደረግን ምን እያልን ምንነጋገር። ስለዚህ የእኔ ስራ በተረት የተጠመደውን ወንድምና እህቶቼን ስለ እውነት ገልጸን ስለ አዳኙ ኢየሱስ ክርስቶስ ምንድን ነው ያደርገው፣ መጽሐፍ ቅዱስ ምን ይላል ብለው ቆም ብለው እንዲያነቡና እነዚህ ሰዎች ተጠይቀው መልስ ከሌላቸው የውሸት አስተምሮ እንደሆነና ምን እንዲሆን ከኦርቶዶክስ ማንኛውም ቦታ ላይ እንደዚህ አይነት መጽሐፎች ተቃጥለው እንዲጠፉ መደረግ፣ ተቃጥለው ህዝብ እያየ እያንዳንዱ እየወጣ መቃጠል አለበት። ለምን? ወንጌልም ስለሚያፋልስ ተቃጥለው። ያንን ነው እምለው። እንቀጥላለን። እመቤታችን ትመጣለች የሚለውን ትላንትና ስንማረው ነበር። አሁንም ለፍርድ እመቤታችን ትመጣለች ይላቸዋል። ዘበነ ማን ነው ለፍርድ የሚመጣው? ለፍርድ ማን ነው የሚመጣው? በመጀመሪያ መጽሐፍ ቅዱስ ላይ የሚለውን ላንብላችሁ። መጽሐፍ ቅዱስ የሮሜ ሰዎች ምዕራፍ 8 ቁጥር 34 የሚለውን ላንበው። መጽሐፍ ቅዱስ ምን ይላል? ከዛ ዘበነ ምን ይላል? ዘብዬ አራዳ ልጅ ምን ይላል? ከ33 ጀምሬ ነው ማነብላችሁ። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው ይላል። ከዛ የሚኮንንስ ማን ነው ብሎ ይጠይቃል። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። ኦኬ፣ በዘበነ ሂሳብ ደግሞ እንዘግብ። ቤታችን ትመጣለች። የብርሃን
ጫማ ተጫምታ የብርሃን መጎናጸፊያ ተጎናጽፋ የብርሃን ዘውድ ደፍታ የብርሃን መስቀል ይዛ የብርሃን መነሳንስ ይዛ እመቤታችን ትመጣለች። ጎበዝ ወዴት እየሄድን ነው ብራዘር? የት እየሄድን ነው? ይህን የሚያምኑ አሉ እኮ። ይህንን የሚያምኑ የኦርቶዶክስ ወንድምና እህቶች አሉ። እንደዚህ አይነት ትምህርት ለፍርድ ኢየሱስ እንደሚመጣ ማርያም ትመጣለች ለፍርድ። ምንም ችግር የለባቸው። እንደዚህ አይነት ትምህርት ስለ ማርያም አምላክ የማረግ ለእኛ ብላ ማርያም ተሰቅላለች እንዴ? ቅድስት ድንግል ማርያም መጽሐፍ ቅዱስ የሚናገረው ኢየሱስ ክርስቶስን መውለዷን ተሳው። ከዛ ውጪ ምንም ነገር በራሱ ያደረገችው ነገር የለም። መጽሐፍ ቅዱስ የሚለው ለሱም ትከበራለች፣ ትወደዳለች። ቅድስት ድንግል ጢሞቴ ምስትን እናንብብ እስቲ። አይደለም የለማ የሌለውን ምንድን ነው የምትጽፉት? አንዳንዶቻችሁ ላነብላችሁ ብዬ ነው። ላነብላችሁ ነው።